What's up everybody? ሾን ወይቶ እንደምን አላችሁ እንደምሰነበታችሁ። እንግዲህ እንደዚህ አምሮብን ፏፈሽ ብለን ደብረ ብርሃን ላይ ያለነው ለምንድን ያለነው? ዛሬ እንግዲህ ከዳሎል ኢንተርቴይንመንት ጋር ወደ ደብረ ብርሃን በመሄድ ወርክሾፕ እንሰጣለን። ደብረ ብርሃንን በእርግጥ ለዛሬ ለሁለተኛ ጊዜ ነው የማየው። ከዚህ በፊት አንኮበር ሲሄድ ደብረ ብርሃንን አይቼው ነበርና አንኮበር በነገራችን ላይ በጣም የሚያምርና በጣም የምወደው ቦታ ነውና አይ ሆፕ አንድ ቀን በስርዓት በድጋሚ በሰፊው አይዋለውና በስርዓት እንዲ ዩቲዩብ ላይ ደግሞ አሳያችኋለሁ ያስባለሁ። ሶ የሶሻል ሚዲያ ኮርስ ነው ይሰጣል። ካያችሁት የተለያዩ ክፍለ ሀገሮችን አሁን እየሄደ ጥሩ እንቅስቃሴ እያደረገ ነው። ዳሎል አካዳሚ ምናምንም አለው ስለ ኦንላይን ኮርሶች፣ ስለ ኤዲቲንግ ምናምን ስለ ተለያዩ ነገሮች ስለ ቢዝነስ የሚያስተምራችሁና እየዞረ ደግሞ በአካል ሰው ፍላጎት እንዲኖረው እንዲመዘገብም ቲፕ እየሰጠ እንግዳ እየወሰደ ነውና አንድ ቀን አብሬ ሄዳለሁ ብዬው ነበር። እናም ደግሞ ብሩክ ኒውስም አብሮን አለ። ሶ እኔ ብሩክ ኒውስ እና ዳሎል ኢንተርቴይንመንት አንድ ላይ ሆነን እንግዲህ ኑቲ ደወለ እንደው ኑቲ ወይ ቶሚ አለምነሽ ጋር ቢሮ ጋር ቆሜያለሁ። በነገራችን ደብረ ብርሃን ደግሞ በጣም ይቀዘቅዛል። ብርዱን እኔ እንጃ፣ ምክንያቱም እዚህ ራሱ ሰሞኑን አየሩ እንደምታዩት ነው፣ እየተቀያየረ ነው። ይዘንባል፣ ብርድ አለ ምናምንና የደብረ ብርሃንን ብርድ ደግሞ አስቡት። ኑቲ ፏ ብሎ ነው የመጣው። በነገራችን ላይ አንተ ሱፍ አድርጋለህ። እኔ እኮ ብርድ ነው ብዬ እኮ ነው። ታዲያ እኔ ባቅራቢያ እንዴ አለ አንተ ሰላም ነው አለ ማል ያግኝቻለሁ። አንተ ካገኘው ቆየው አፋ ጠገብክ ምን እንዴ? እኔ እየሞከርኩ ነው የሚለው ቪዲዮ ልለቅ ነው የእንትናን የያሲኖን እየታየ እየሞከርኩ አይታየም ማለት ማንዳ እንደከሳ ካላወቃችሁ ማንዳ ከስቷል። በየጊዜው ባገኘው ቁጥር የሆነ ነገር አፕዴት ያደርጋል። ለካሜራው ተቀይሯል፣ ከዛ ማይኩ ተቀይሯል፣ ከዛ ኢቭን እንትን አለው ሌንስ አለችዋ ፊልተር ሌንስ ፊልተር አለው እንደዚህ ኤንዲ ፊልተር አለው። ዘነልና አይደል እኔ አሁን ሰርቼ ለቃ በጣም አስጠልቶኛል። ኑቲ ፏ ብሏል። ኑቲ ፏ ብሏል። በነገራችን ላይ እንዲህ ዘንጦ እንዴት መሰላችሁ አሁን ጉልህ ሚና ነው ይባላል። ጉልህ ሚና ለመጫወት የራሳችንን አስተዋጽኦ ለማበርከት እንዲሁም ደግሞ አስተዳደራዊ እርምጃ ነው እንደምታወራ እየገባ አይደለም። ስትራቴጂያዊ እቅዳችንን አውጥተን ወደ ደብረ ብርሃን ጉልህ ሚናችንን ለመጫወት አስተዋጽኦአችንን ለማበርከት በሚል ሐሳብ ልንሄድ ነው። እሱ ፏ ብሏል። እሱ ያው ዋና የሚያወራ ሰው ስለሆነ እኔ እግዚአብሔር ነው ሹራብ ምናምን ብርድ ነው ብለን እንግዲህ ሁላችንም ሹራብ ምናምን አድርገን የመጣን ቀርጸው ልከውልናል። እዚህ ቦታ ነው። ዋው ኢንትሮ እስቲ በሩ ይሄን ይመስላል። መኪናችን መጥቷል፣ እየገባን ነው። ብሩክን አግኝቼዋለሁ። ብሩኬ ሃይ በል። እንዴት ነህ? እንግዲህ ጉዟችንን ወደ ደብረ ብርሃን ጀምረናል። ብሩኬም አለች። ያው ጉዞ ወደ ደብረ ብርሃን አሪፍ ቲፕ አንሰጥም? አሪፍ ቲፕ እንሰጣለን። ጸዴ ቲፕ እንሰጣለን ብለን እናስባለን። ኦልሞስት 10 ኪሎ ሜትር ምናምን ነው የሚቀረን። 10 ኪሎ ሜትር ምናምን ይቀረናል። እየተጠባበቅን ነው በሁለት መኪና ስለሆነ እኔ ከብሩኬ ጋር ነኝ። እስቲ ብሩኬ ጉዟችን እንዴት ነው? እየገባን ነው ደብረ ብርሃኖች። በጣም ቅዝቃዜው ፊል አንተ ምን ነው ያለከው ከላይ ቅዝቃዜውን ፊል እያደረኩት ነው። እና እኔ በነገራችን ስለኔ ማታውቁት ሰዎች ሲቀዘቅዘኝ ሆዴን ይቆርጠኛል። በነገራችን ላይ ከምር ታውቃለህ ሲቀዘቅዘኝ ሆዴን እንደሚቆርጠኝ። በስማማው ሲቀዘቅዘኝ ሆዴን ይቆርጠኛል። በቃ ሽንት ቤት ግባ ምናምን ነው የሚለኝ። እውነት በጣም ስጨነቅ እንዴት ነው ሆዴ የሚቆርጠኝ? ስጨነቅና ሲቀዘቅዘኝ ሆዴን ቁርጥ ያደርገኛል እና ይጮሃል ሆዴ ምናምን። በጣም ቅዝቃዜ አለ። እየጠበቅናቸው ነው ተከታትለን ስለምንሄድና ያው ደወሉን ነው ኑቲ አረ ቆመናል። እየጠበቅናቸው ነው። መገኘት ካለብን እኮ የሆነ አንድ ሰዓት ምናምን አርፍለን ነው መሰለኝ የምንገባው አይደለ? መገኘት ካለብን ግን የሀገራችን መልክዓ ምድር እንዴት አባቱ እንደሚያምሩት አሁን ካሜራው ፊት ለፊት ያለው ልጅ እንዴት እንደሚያምር ታውቃላችሁ? የሀገራችን መልክዓ ምድር ደግሞ በስመ አብ ጫጫ ላይ ነው ያለው። እንዴ አተ ሱፍ ለብሳል እንዴ? እኔ እዛ ባህላዊ ልብስ አለ እንዴ? ኦኬ እዛ ልብስ አለ ሲቀበሉናል ምናምን። ያረኩት ቲሸርት በነገራችን ላይ ማን እንደሆነች ታውቂያለሽ? ያላየዋ በነገራችን ላይ አዲስ መሰረውን ሙዚቃ
ብሩክ አሰምቼዋለሁ። እንዴት አየው? አዲሱ የለውበትም። እኔ አሁን የሰማሁት ካለቀ ነው የሰማሁት። ጦርነት ይነሳል ዘፈኑ ሲያልቅ። እግዚአብሔር በጣም ጸዴ ያበደ ስራ እውነት መንገድ ላይ ሆኜ ነው መመሰክርላችሁ። ያበደ ስራ ማለት ነው። አዎ በጣም እውነት የምትኮሩበት፣ የምትዝናኑበት፣ የምትጨፍሩበት፣ ጃም የምታደርጉበት ስራ ነው ይዤ የመጣው ያለሁት እና እንደዚች ቲሸርት ምናምን ከፈለጋችሁ እናትምላችኋለን። ሙዚቃው ልክ ሲለቀቅ አትመን እንሸጣለን። ማን እንደሆነች ታውቂያለሽ ምናምን የሚለውም ማለት ነውና እንግዲህ እየደረስን ነው። ሰብስክራይብ ያደርጋችሁ ነገራችሁ፣ ሰብስክራይብ ያደርጋችሁ። ደዘነተ ጫጫ ገብተናል። ያው እንዴት ይነዳው ግን እንዴት ብሩክ በጣም ፈጠነ እንዴ? እናንተ ቆያችሁ። እኔ ግን በጣም ይቅርታ እውነት ደብረ ብርሃን ትንሽ አረፈድን። በጊዜ መድረስ ነበረብን ግን እንደምንም ደርሰናል። አሁን ለብሩክ ቲክቶክ እየቀረጽን ነው። እንግዲህ ዛሬ ጉዟችንን ወደ አጼ ዘርዓ ያዕቆብ ከተማ ወደ ሆነችው ወደ ደብረ ብርሃን አድርገናል። ደብረ ብርሃን ላይ ይሄ የምትመለከቱት የጋላክቲኮ ስብስብ እንግዲህ ቆንጆ የተባለ ቆይታ ይኖረዋል። ቢቦይ ቶሚ አለ፣ አሌክሲስ አለ፣ ኑቲ ዳሎል እንግዲህ ከዳሎል ኢንተርቴይንመንት ቲሞች ጋር እንግዲህ ሰብሰብ ብለን ቆንጆ የተባለ ቆይታ እንሮናል። በርካታ ሰዎች ደብረ ብርሃን ላይ እየጠበቁን ይገኛሉ። እዛ ያለውንም ቆይታ የምናሳያችሁ ይሆናል። ደብረ ብርሃኖች እስቲ አለን እያላችሁ ኮመንት አድርጉ። በጣም አሪፍ አሁን ነው እንግዲህ እንደዚህ ብሩክ እንደዚህ ጎበዝ ነው ሲያቀርብ። በነገራችን ላይ ሰርፕራይዝ ገስት ነን። ለኔስ አሌክስ ለኔም ሰርፕራይዝ ነው ዛሬ። እስካሁን ያልነገርኳችሁ ለካ እኔ ሰርፕራይዝ ገስት ነበርኩ። ከንቲባው ነው አጅቦን እየሄደ ያለው ባይገርማችሁ። በእውነት ፊት ለፊታችን ምናምን ያለው ከንቲባው በደንብ ያው እናመሰግናለን። እውነት መሀል ላይ መጥቶ ነው የተቀበለና በጣም እንደዚህ ለእንደዚህ አይነት ክብር እናመሰግናለን። በጣም ደስ የሚል ክብር ነው የሰጣችሁን። ልብስ እየለበሰን እንደዚህ አምሮብን እየወጣን ነው። ጭራውላል ዋሻ ፏ ብለን እየሄድን ነው። ሰብስክራይብ ካላደረጋችሁ እንደ ዝንብ ነው ማለት አያረጋችሁ። እንግዲህ ሙሽራዎቹ ወደ ድግሳቸው አሌ ላስት ሚኒት የመጣ ሰው ስለሆነ ልብስ አልተዘጋጀለትም እና እኔ ሙሽራው ነኝ፣ እሱ ሙሽራው ነው፣ እሱ ሙሽራው ነው። አንተስ? እኔ ሙሽራ አይደለም፣ እኔ ሙሽራ ሚዜ ነኝ። አቀባበል በጣም የሚገርም ነው። ትንሽ አርፍደናል። በጣም ይቅርታ እንግዲህ ይሄንን ቪዲዮ የምታዩ ሰዎች በጣም ሶሪ ብለናል። ያቺ ሲያምሩ ፈጣሪ እንታዬ ዳንሽ እሺ እናቴ እንኳን ደህና ቆያችሁ። ገብተናል። ሱሪ እየወለቀብኝ ስለነበረ ካሜራ አልቀረጽኩም። ስገባ ባይገርማችሁ ወገቤን ይዤ ነበር። የነቃ በቴክኖሎጂ የላቀ ትውልድ እንገነባለን በሚል ዛሬ እዚህ የክብር እንግዶች ተገኝተዋል። ክቡር ቶማስ ንጉሴ ቢቦይ ቶሚ፣ ከሁሉም በላይ ደግሞ የምንወዳችሁ ወጣቶች እንኳን ለዚህ ስልጠና ፕሮግራም በሰላም መጣችሁ፣ እንኳን በሰላም ተገናኘን ለማለት ፈልጋለሁ። በመጀመሪያ ያው በጣም ይቅርታ መጠየቅ እንፈልጋለን። እዚህ ጋር የተቀመጡት ወጣቶች ትንሽ ከናንተ ይልቅ ሶሻል ሚዲያ ላይ ተንቀሳቀስን እንጂ ከናንተ የተለየ ሰዎች አይደለም እና እዚህ እናንተ እኛን መጠበቃችሁ እዚህ ቁጭ ብላችሁ እኛን መጠበቃችሁ በጣም ከብዶን ነበር። እኛም ለአምሯችን ግን አንዳንዴ መንገዶች ያው በደንብ ባለመመቻቻታቸው እና ለዚህ በጣም እውነት የምሬ ነው በጣም ይቅርታ መጠየቅ ፈልጋለሁ። በጣም በመጀመሪያ ደረጃ ግን ክቡር ከንቲባችንን አቶ በድሉን በጣም ማመስገን ፈልጋለሁ። ማለት እንደዚህ አይነት ፕሮግራሞችን ለማዘጋጀት ስታስቡ እንግዲህ እናንተ ራሳችሁ ኢማጂን ማድረግ ትችላላችሁ ምን ያክል ከባድ ነው። ማለት አንድ ወጣት መጥቶ አዳራሽ ላይ ሰዎችን ሰብስቦ ስልጠና ሰጣለሁ ሲል ምን ያክል ተቀባይነት አለው ካለው አስተሳሰብ ጋር ማለት ነው። የሶሻል ሚዲያ ስለ ሶሻል ሚዲያ ያለው አመለካከት አለ። እናም ደግሞ እንደ አጠቃላይ ወጣትነትም አለና ያንን እኛን ሳይንቁ አክብረውን እዚህ እንድንገኝ ከተማችንን አስተዋውቁልን እና የከተማችንን ወጣቶች እናንተ የምትሰሩትን ነገር ሼር አድርጉ። ለከተማችን ወጣቶች ይጠቅመናል እና ለወጣት የሚያስብ ከንቲባ ስላላችሁ በጣም እድለኛ ናችሁ። እስቲ አንዴ እባካችሁ አጥርቱ። እሺ እንደምን አላችሁ? ትንሽ ስለማፈር እሺ። እኔ ስሜ ቶማስ ንጉሴ ይባላል። ያው በሶሻል ሚዲያ ስሜ ቢቦይ ቶሚ በመባል እታወቃለሁ።
ሶሻል ሚዲያ ላይ እንግዲህ ረጅም ዓመት ሰርቻለሁ። አብዛኛውን ጊዜ የምታውቁኝ በሚያዝናና በሚያስቅ ምናምን ቪዲዮዎች ነውና ያው ያስቃል እና ያለኝን ልምድ ለእናንተ ለማካፈል ከዳሎል ጋር ተገኝቻለሁና ስለመጣችሁ ሁላችሁንም በጣም አመሰግናለሁ። እስቲ አብረን ምን ይሆናል የተረፈ አንድ ነገር ሳልሰሪው ብዙ ጊዜ እነዚህ ነገር ሐሳቦች ቪዲዮዎቼ ላይ ፖድካስቶች ላይ ኢንተርቪዎች ላይ አንስቻቸዋለሁ። መጀመሪያ ዩቲዩብም ካሜራ ከማንሳታችሁ በፊት ወይ ስልካችሁን ከማንሳታችሁ በፊት መስራት የምትፈልጉትን ነገር ብቻ ማወቅ ነው። ምን አይነት ነገር ለኔ ሆነኛል፣ ለምን አይነት ኦዲየንስ ነው የሚሆነው፣ ያው ኒች ያሏችሁ ማለት ነው። ለምን አይነት ኦዲየንስ ነው የምሰራው እና የሚለውን ነገር ማጣራት ነው። ዋናው ነገር ደግሞ አላማ ይኖራችሁ። አንድ ነገር ስትሰሩ አላማ ይኖራችሁ። አላማ ካላችሁ ታጋሽ ትሆናላችሁ ማለት ነው። ለምትፈልጉት ለምትወዱት ነገር ታግሳችሁ መስራት ትችላላችሁ ማለት ነው። ማስ ሚዲያው ከቴሌቪዥን ይልቅ ሶሻል ሚዲያ ሆኗል። ሶሻል ሚዲያ ፍላጎት ካላችሁ ሰው ስለጀመረው ሳይሆን አላማ ኖሯችሁ ጥሩ ነገር ይዛችሁ ሶሻል ሚዲያው ላይ ኑ። በጣም በቂ ነው። ለሁሉም ሰው የሚበቃ ቦታ ነው። በነገራችን ላይ ጥሩ ነገር ይዛችሁ ከመጣችሁና ምንም ተስፋ ሳትቆርጡ ዴዲኬትድ ሆናችሁ ዲሲፕሊንድ ሆናችሁ ብትመጡ በጣም ሰክሰስፉል የምትሆኑበት ቦታ ነው። እንዳላችሁ ዶክተርም ሆነው ሕክምናውን በሶሻል ሚዲያ ማስተዋወቅ ይችላል። እያንዳንዱ ኤቭሪቲንግ ይጠቅማል። ኦዲየንስ መሰብሰብ ይጠቅማል በጥሩ መንገድ እና ተስፋ አትቁረጡ። ለምትወዱት ለምታምኑት ነገር ደግሞ ተስፋ አትቁረጡ። በፍጹም ተስፋ አትቁረጡ። ተስፋ የሚያስቆርጡ ብዙ ነገሮች ሊኖሩ ይችላሉ። ተስፋ አትቁረጡ። ከዚህ በላይ ያልይዛችሁም ጥያቄ ካላችሁ ጥያቄያችሁን በኋላ ላይ ያስተናግዳለሁ። ስላዳመጣችሁኝ አመሰግናለሁ። የክብር ወረቀት ይሰጣል። ጨርሰን ወጣን። እንትኑን ግርግሩን አልቀረስኩላችሁም ማለት ካሜራ ማን ስለሌለኝ እንደዚህ መያዝ ከበደኝ። ብቻ በቃ ፎቶ ሲነሱና ደስ ሲል ፍቅራቸው በጣም ደስ ሲል ነበረ። ጥሩ ነገር አስተምረናል ብዬ አስባለሁ። እንግዲህ የቻልነውን ቲፕ ሰጠናል። የቻልነውን እኔ ጋር 10,000 አይ ቲንክ ዝም ብለን ከተላችሁ ብዙ ነው። 5,000 እንደዚህ አይነቱ ቻሌንጅ ደስ ይላል አይደለም? እና አሁን እንግዲህ አይታችኋል። 5,000 ላይ ካለው አብሬ እሰራለሁ ብያለሁ። በጣም እናመሰግናለን። እሺ ሰብስክራይብ አድርጉ። ደብረ ብርሃን ያሳያችሁን ፍቅር በጣም ደስ ይላል። በእውነት በጣም ተመችቶኛል። እንግዲህ ሐሳባችንን በስሱ ገልጸናል። እንግዲህ አሁን እንደዚህ ፏ ብዬማ የሆነ አንድ ቲክቶክ እሰራለሁ። ይሄ ጎም የአጼ ዘርዓ ያዕቆብ አደባባይ ጋር ነው የምንገኘው። ነገራችን ላይ ተማሪዎች የተመረቁ ተማሪዎችም አሉና እንዳለ በማዕረግ ነው የተመረቁት። አይገርም? በማዕረግ ነው አብዛኞቻቸው። አይገርም? ያ ዋንጫ የያዘ ሰው አለ። ሁሉምማ እንዴት ዋንጫ ይኖራቸዋል? ኮንግራ ከአርሴናል በፊት የደብረ ብርሃን ጉዟችንን ጨርሰን እየተመለስን ነው። በጣም ቆንጆ ጊዜ ነበረ። እንደዚህ ቱር ምናምን እያደረግን ስናሰለጥናቸዋለን እንላለን። ብቻ የደብረ ብርሃን ቆይታችን ቆንጆ ነበረ። የዛሬው ዩቲዩብ ቪዲዮ ተመችቷችኋል ብለን እናስባለን። ዘና ፈታ ብላችኋል ብለን እናስባለን። በተለይ አንቺ ባንዶች ታውቂያለሽ ቆንጆ እና በቀጣይ ዩቲዩብ ቪዲዮ እስከምንገናኝ ይመቻችሁ በሉ።